አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ሞሚ ቻናል ቤተሰቦች ሰላም ናችሁ? እኔ አልሐምዱሊላ ደህና ናችሁ ሆይ? እንግዲህ እንደተለመደው ያው አዲስ ነገሮች ሲዘዋወሩ ይዤ እመጣለሁ ማለት ነው። ላይክ እያረጋችሁ ቻናሉን ጀምሩ። ማሻአላህ 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 የኢትዮጵያ ደም ያለው ገና በሩቅ ያስታውቃል። እና ይህን ሰሞን ቲክቶክ ላይ ስትገቡ ይህን ነገር አላያችሁም? ይቺ ልጅ የተዘዋወረች አየኋትና ከዛሬ አመት በፊት ነው 2 አመት በፊት ራሱ ቲክቶክ ላይ ትንሹን እንትኑ አረቡ እንትን እየቀረጻት ምናምን አይቻት ነበር። እና አሁን ደግሞ እንደ አዲስ ቆንጂታ ማሻአላህ ተባረከ ረህማን ማለት እኔ ግን አልገባኝም። ያልገባኝ ነገር አለ። ይቺ ልጅ እኔ መጀመሪያ ሳየው የመሰለኝ ምን መሰላችሁ? አረቡ እንደማሳደጉ ወስዷትኝ እያሳደጋት ነው የመሰለኝ የነበረው ማለት ነው። ግን አሁን ከተለያዩ ሚዲያዎች ስሰማ እዛው የምሰራ የሰራተኛይቱ ልጅ ናትኝ ማለት ነው። ማሻአላህ ወላሂ ሳኡዲ አረቢያ የምወዳት በምክንያት ነው። እና በጣም ደጋግ የሆኑ አረቦች አሉ። እኔ ሰራሃ ሁሉም ብዬ መደምደም እችላለሁ። በጣም ምርጥ የሆኑ የሀገራችን ዜጋ የማያደርጉልንን ሀገራችን ላይ ያላገኘነውን ጸጋ እዚህ ሀገር ላይ እየተላበስነ ሀገራችንን የማናገኘውን ክብር እዚህ ሀገር ላይ እያገኘነ ሀገራችን ላይ የማናገኘውን ብር እዚህ ሀገር እያገኘነ ማሻአላህ ወላሂ በጣም ደስ የሚል አገር ነው ማለት ነው። በቃ የተመረቀ አገር ነው። ሱብሃንአላህ። እና አንዳንዶች አሁን ይቺን ልጅ በቲክቶክ ስትለቀቅ እያያችሁ አረቦችም አሉ ጽሁፋቸው ሱብሃንአላህ ብዙ የተለያዩ የወረዱ ኮሜንቶች አሉ ማለት ነው። አሳድጎ ሊያገባት ነው። የራሳቸው ዜጋ ራሱ እንደዚህ ይላሉ ይጽፋሉ ኮሜንት ማለት ነው። አሳድጎ ሊያገባት ነው። ሀበሻዎቹም እንደዚህ የምታሽቃብጧላችሁ ማለት ነው። ሰው መልካም ነገር ሲሰራ በቃ የሆነ መገደፍ እንጂ መጣልን አትመኙ ማለት ነው። እንዴ በቃ እናንተ በቅንጭላታችሁ ልክ እኮ ነው እየለካችሁት ያላችሁት እንጂ በዛ ሰው ቅንጭላት አይደለም። እሱማ ኸይር ነው ብሎ የፈለገውን ለአላህ ይወድልኛል ያለውን ነገር አደረገ። ግን እናንተ የወረደ አስተሳሰብን ኮሜንት ላይ አትጻፉ ማለት ነው። ለልጅቱ ሞራን ተጨነቁ። ይችል እኮ ነገ አድጋ ይሄን ሁሉ ነገር ታየዋለኝ። እና በጣም ሱብሃንአላህ ደስ ይላል። እንግዲህ በውስጥ ያለውን እነሱ ጋር ያለውን ነገር ልጅቱና ሰውየው ጋር ያለውን ነገር አላህ ነው የሚያውቀው። ግን እኛ በምናየው ነገር ግን ማሻአላህ እየተንከባከባት በጣም ደስ በሚል ሁኔታ እያጫወታትኝ ልክ እንደ ልጁ አድርጎ ነው ይዟት እንደዚህ ሲንከባከባት የምናየው ሚዲያ ላይ ማለት ነው። በውስጥ ያለውን እንግዲህ አላህና ልጅቷ ነው የሚያውቁትኝ። እሱ ነው ሶስታቸው ናቸው የሚያውቁት። እንግዲህ እንደምታውቁት ልጅቱም ህፃን ናት ገና ማሻአላህ አላህ ያሳድጋትኝ። እና በጣም ያኔ የሰው ልጅ ጥሩ ነገር ሲያደርግ የራሳችሁን አመለካከት የወረደ አመለካከታችሁን አትዝሩ ማለት ነው። የሰው ልጅ መልካም ነገርን ይዘራል እንጂ እንዴት መጥፎ ነገርን ያሰራጫል? ኮሜንት ላይ እናንተን እያነበበ እየተከተለ አሁን እንደዚህ መጥፎ ነገሮችን የሚል ሰው ደግሞ የሚያምን ሰውም ሊኖር ይችላል። ለምን እንደዛ እናደርጋለን? ሰው ጥሩ ነገር ሲያደርግ ማሻአላህ ተባረከ ረህማን ብለን ውስጡን ደግሞ ለአላህና ለነሱ መተው እንጂ መፈላፈር ወይም ደግሞ በግምት ማውራት። አሁን እችን ህፃን ላይ አሳድጎ ሊያገባት ነው። አይገርምም? በጣም ነው የምትገርሙት ወላሂ። የእሱን መልካም ስራ ላለማጉላት ነው አይደለ? ኮሜንት ላይ እንደዚህ እያላችሁ የምትሉት እና በጣም ነው እኔ ደስ ያለኝ ማሻአላህ። እንደው በጣም ነው የሚገርመው ወላሂ። ይህ ሀገር እኔ በምክንያት ነው የምወደው። እና ከህፃንነቷ ጀምራ እስከምታድግ ድረስ እንግዲህ እነሱ ጋር ነው ያለው። ሱብሃንአላህ በጣም ይገርማል። አንዳንዶች አረቦች ይገርሙኛል እኔ ወላሂ ደግነታቸው። እኔ ከመጣሁ ጀምሬ እንግዲህ መጥፎ አረብ በጣም መጥፎ አረብ ብዬ ገጥሞኝ አያውቅም። አንዲት አረብ ናት ያጋጠመችኝ አውጥታ ጣለችኝና
ስሰራ እየሰራሁኝ በቃ አልሰራም ምናምን ስላትኝ አውጥታ ጣለችኝ ውጭ ላይ። እንግዲህ ያቺም ደግሞ አልሰራም ስላት የሆነ የተሰማት ስሜት ሊኖር ይችላል፣ ወይም ደግሞ በሽተኛ ልትሆን ትችላለች፣ ስኳር ሊኖርባት ይችላል እንጂ በሆነ በራሴ አመለካከት ሳይሆን መመልከት ያለብኝ እነዛ ሰዎች ያለ ምን ሆነው ነው? ምን ተሰምቷቸው ነው? ምንድንስ እያደረጉ ነው? ያንን ነገር ማሰብ አለብን ማለት ነው። እና ገና ለገና በግምት መጥፎ ነገር በግምት ጥሩን ነገር ብታራቡ መቼም እንግዲህ ጥሩ ነገር ያው ጥሩ ነው። ግን በግምት መጥፎን ነገር አታራቡ እላለሁ ሀባይብ። እኔ በጣም ደስ ብሎኛል። ማሻአላህ አያቻት ቆንጅታለች። አሁን የሀበሻ ደም መሆኗ ግን ማሻአላህ በቃ ይለያል። ስብሓንላህ እኔ የሀበሻንና የሌላ ዜጋን የምለየው እንዴት ነው? የሆነ ግምት የምሰጠው እንዴት መሰላችሁ? ሀበሻን ልክ እንደ ቃሪያ ማለት ነው። የሌላ ሀገር ዜጋን ደግሞ እንደምን ልበላችሁ? ጨው እንደሌለው ወጥ እንደዛ ነው የምገምተው። እና በጣም እኔ ሀበሻ ያው ደሜ ስለሆነ ይሁን አላውቅም፣ በሩቅ ይለያሉ፣ በሩቅ ያምራሉ፣ እናምራለን። ማሻአላ እና መጥፎን ነገር አታሰራጩ፣ መጥፎ ነገር አትጻፉ። ነገ ልጅቱ ልታየው ትችላለች ልላችሁ ፈልጌ ነው። እኔ እንደ ራሴ ደስ ብሎኛል። በጣም ነው ደስ ያለኝ። ማሻአላ የሆነ በዚህ ልክ እንደው ማሻአላ መልካም ሰው አለ ወይ? በቃ ብዙ ነገር እየተካሄደ ከሀገራችን እንደዚች አይነት ልጆች እየተደፈሩ እየተሰቃዩ ባሉበት ሰዓት እዚች ደግሞ ይቺ በሰው ሀገር ዜጋ እየተንከባከባትኝ ብዙ ነገር እያደረገላት መኖር ማለት ወላሂ የሀገራችንን መገመት ነው ማለት ነው። ማስገመት ወላሂ። እስኪ እነዚህን አይተን ጥሩ ለመሆን እንሞክር። እስቲ ጥሩ ለመሆን እንሞክር። እኛ በሀገራችን በገዛ ዜጋችን እየተደፈርና በገዛ ዜጋችን ህፃን ልጅ እየተደፈረ እየተሰቃየ፣ ይሄ ሰውዬ ግን ይችል ከህፃንነቷ ጀምሮ እስካሁን አለ በቃ የተንከባከባት። እንግዲህ ቪዲዮውን አይታችሁታል። ገና ህፃን እያለ ገና ህፃን እያለ ማለት ነው በአራስነቷ ጀምሮ ነው ቪዲዮ እየቀረጻት የነበረው እና አይተነዋን ሁላችሁም። ይሄን መቼም ያላየ ሰው የለም። እና መልካም ነገር ስናይ በቃ ያነ ሰው አርአያ ሊሆን ይገባል ጥሩ ነገር ለማድረግ። እኛ ጥሩ ነገር ለማድረግ ያን ሰው መከተል አለብን፣ መልካም ነገሮችን ማለት ነው። ሰው ሙሉ ነው እያልኩ አይደለም። ጥሩ መጥፎ ነገርም ሊኖር ይችላል። ግን ጥሩውን ከዛ ሰው እያነሳን ብናስተላልፍ እና ደግሞ ብንከተል እላለሁ። መጥፎን ነገር አንከተል። ደግሞም ሰውን ፍጹም ነው አያደርግም እንደዚህ ነው ብለንም ደግሞ አንወስንም። እሱን አላህ ነው የሚያውቀው። ለአላህና ለእሱ እንተወዋለን። እና በጣም የሚገርም ነገር ነው ወላሂ። እኔ ደስ ብሎኛል። እንግዲህ እኛ በሰው ሀገር ላይ እንዲህ ነው እየተረዘቅን ያለነው። ማሻአላህ ያው አንዳንድ ሰዎች ቢኖሩም እነዛን ሰዎች እነዛ መጥፎ ሰዎች ለእነዚህ አይወኩሉም። አረብ ሀገር ላይ ያው አንዳንድ መጥፎ ቢኖር ነው እንጂ እኔ ሁሉም ጥሩ ነው ብዬ ነው የማስበው። ግን ሀገራችን ላይ እኔ የማስበው ሁሉም መጥፎ ነው ብዬ ነው የማስበው። ለምን? በቃ የምናየው የምንሰማው ነገር እንግዲህ እዛ ኑረን አላየነውም። በእርግጥም ኑረናል፣ ግን በዛ ሰዓት አልሐምዱሊላህ ጥሩ ሰዓት ላይ ነበረ እና ይሄን ይመስላል። ላይክ እያደረጋችሁ ቻናሉን አበረታቱት።